ለማንኛውም ሰው ሚስኮል በማድረግ ብቻ ያ ሰው የት አካባቢ እንደሚገኝ ማወቅ እንደሚቻል ታውቁ ነበር? ዛሬ እጅግ ተአምረኛ የሆነ አፕሊኬሽን ነው ይዤላችሁ የመጣሁት። ወደ ፈለጋችሁ ሰው አንዴ ብቻ ሚስኮል በማድረግ ያ ሰው የት እንደሚኖር ቀጥታ በማፕ መከታተል የሚያስችላችሁን ማለት ነው። የዚህን አፕ ሙሉ አጠቃቀሙን አሳያችኋለሁ። ቪዲዮ ላይክ፣ ሼር ማድረግ አትርሱ። ከዛ በፊት አፑን ማውረድ ይኖርብናል። እንደተለመደው ወደ ክሮም አፕሊኬሽናችን በመግባት ቢግቴክ ኦሮ ብለን እዚህ ጋር ሰርች እናደርጋለን። በመቀጠል bigtechoro.com ሚል መጀመሪያ ላይ የሚመጣላችሁን ክሊክ ታደርጋላችሁ። ከዛ ሎድ አድርጎ ከጨረሰ በኋላ እዚህ ጋር ከላይ ሰርች ባሩን አንድ ጊዜ ነካ በማድረግ እዚህ ጋር ማለት ነው KCB ብላችሁ እዚህ ጋር ሰርች ታደርጋላችሁ። በመቀጠል የዚህ አይነት ምስል ይመጣላችኋል። ይሄን ምስሉን አንድ ጊዜ ጣቅ ታደርጉታላችሁ። ከዛ እዚህ ጋር ሎድ አድርጎ ከጨረሰ በኋላ ወደ ታች ወረድ ትላላችሁ። ኢንስቶል የሚል እስኪመጣላችሁ ድረስ ወረድ ትላላችሁ። እዚህ ጋር ኢንስቶል ሚል ይመጣልናል። እሱን ክሊክ ስታደርጉ አፑ ማውረድ ይጀምራል። አፑን ከጫናችሁ በኋላ በዚህ መልኩ ክሊክ አድርገን እንገባለን። የቀስት ምልክቷን እየነካን እናልፋለን ማለት ነው እዚህ ጋር። በመቀጠል እዚህ ጋር የራይት ምልክቱን ነክተን እንገባለን በዚህ መልኩ። ከላይ አድ ማክሮ ምትላለች እሷን ክሊክ እናደርግና ትሪግረስ የሚለው ላይ የፕላስ ምልክቷን ክሊክ እናደርጋለን። በመቀጠል ወረድ ብሎ call/SMS የሚል አለ። እሱን ክሊክ አድርገን እንገባለን። በመቀጠል እዚህ ጋር ኮል ሚስድ የሚል አለ። እሱን አንድ ጊዜ ክሊክ እናደርጋለን። ከዛ እዚህ ጋር ፍቃድ ይጠይቀናል። አላሁ እንላለን። በመቀጠል እዚህ ጋር ያስመርጠናል ስልክ ማለት ነው። ሚስኮል የምናደርገው ስልክ ያስመርጠናል። በዚህ መልኩ ወደ ኮንታክት እናመራለን። በመቀጠል ሎኬሽኑን ማወቅ የምትፈልጉትን ሰው ስልክ ትመርጣላችሁ። ከዛ እዚህ ጋር ኦኬ ብለን እንወጣለን። ቀጥሎ እዚህ ጋር አክሽንስ የሚል አለ። የፕላስ ምልክቷን ክሊክ አድርገን ወደ ታች ወረድ እንልና ማለት ነው እዚህ ጋር ሎኬሽን የሚል አለ። እሱን ክሊክ አድርገን እንገባለን። በመቀጠል ወረድ ብሎ ሼር ሎኬሽን የሚል አለ። እሱን አንዴ ክሊክ እናደርጋለን። እዚህ ጋር ኦኬ እንሏለን። በመቀጠል ፍቃድ እንድንሰጥ ይጠይቀናል። ከዛ እዚህ ጋር ያስመርጠናል ማለት ነው። ሎኬሽን ሚላክልን በምን ይላክላችሁ ይለናል። ኤስኤምኤስ፣ ትዊተር፣ ኢሜል የመሳሰሉት ይዘረዝርልናል። እኔ ኤስኤምኤስ የሚለውን መርጫለሁ። በመቀጠል አላው ይላል። አላው እዚህ ጋር ሚላክበትን ስልክ ቁጥር ያስመርጠናል። ኦኬ እለዋለሁ። መፈልገውን ስልክ ቁጥር አስገባለሁ ማለት ነው ሎኬሽን የሚላክበትን። በመቀጠል እዚህ ጋር ኦኬ እንለዋለን። ከዛ እዚህ ጋር ለማክሯችን ስም እንሰጣለን ማለት ነው። እኔ ሰይፈዲን ቴክ እለዋለሁ። በመቀጠል በዚህ መልኩ እዚህ ጋር የሴቭ ምልክት አለች። እሷን አንድ ጊዜ ክሊክ አድርገን ሴቭ እናደርጓለን ማለት ነው። ከዛ እዚህ ጋር ከታች ማክሮስ የሚል አለ እዚህ ጋር ማለት ነው። እሱን ክሊክ አድርገን እናያለን ማለት ነው። እዚህ ጋር ይሄው ሴቭ ያደረግነውን ማለት ነው። ቀደም ብዬ አድ ወዳረኩት ስልክ ላይ ሚስኮል ሳደርግ ከዛ የዛ ሰው ሎኬሽን ሊንክ ይላክልኛል። እኔ ሊንኩን በመጫን ያ ሰው የሚኖርበትን ሰፈር በማፕ መከታተል እችላለሁ ቀጥታ ማለት ነው።